ይረዷል እየፈለጉ የኛ ፔጅ ትልቅ ፔጅ ነው የሚዲያ አሁን ከስር ተደብቆ የሚያዩት ወንዱ ነፍጠኛ ታንክ ዩ አመሰግናለሁ። እስቲ ስላረቂዋ እሷው ተነቃንቃ ሰው አነቃናቂ የናጅር የመጠጥ የነትን የመጠጥ የነሻረቂ አረቂ ጠጥቼ አልጣላም ተሰው ህትኛው መለኪያ ደሜ ሊመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጅ አጋልጦ ሲሰጥ አንድ ሰው መጠጥ አይምሮው ሲነካ በስተት ይገባል ወደ ፖለቲካ ያልተጠየቀውን እየሰላበደ አንድ ሰው ሰክር ይመስላል ያበደ ቤቴንም አፍርሶ ትዳሬንም ፈቶ አረቂው ዞታል ሳምበያን ተንኳቶ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ከላይ በጠቀስኩት ርዕሰ በአንድ ቀን ጨርሷል የወር ደመወዝ የስካር የዝሙት የሁለቶች ሱስ ሰውን ሲያበሳቁል ሰውን ሲያኮስስ ቀደም የቆየ ነው አይደለም አዲስ። በልቶ መጠጣት ተስማሚ ነበረ ትንሽ ያስቸግራል ሰው እየሰከረ የአዲስ አበባ ጠላ አንድ ደግነቱ አለቅት የለበትም ውሃ እንደ መብዛቱ ቀጠን ያለ ነው ለማለት ነው። ጊፍት የምትሰጡ ሰዎች በጣም ደስ ብሎኛል። ማክቤል ላይ በጣም ደስ ይለኛል። ለስሜ አባታችን ጊፍት እየሰጣችሁ ያላችሁት እስቲ አሁን አካውንትን እንደገና ልንገራቸው። ብሪጅስቶን አካውንቱን ጻፊ ባንኩ ላይ ዛሬ ባይሰራም ባይታይም እንደውነት እስኪ አንድ ቁጥር አሳዩ። መጀመሪያ ዳያስፖራዎች ከፈለጋችሁ የኔ ሌላ ሰው ካሻፕ ባለፈው ለእንደዚህ አይነት ተግባር አንድ እህቴ የሰጠችኝ ነው። ካሻፕ አለኝ የኔ ካሻፕ እንዳዘጉ ታውቃላችሁ። እንደነዚህ አይነት ድሃዎችን እንዳረዳ ማለት ስለተፈለገ 2 ጊዜ ሙሉ ባንኬን አዘግተዋል። ስለዚህ ሌላ ሌክታና የሚል አለ። አሁን ማስገባት ትችላላችሁ። ይሄን አባታችን አይታችሁ ደስ ያላችሁ የአማራ ልጆች በውጭ ሀገር ያላችሁ የኔን የፖለቲካ እይታ መተው ትችላላችሁ። እኔ እውነታ ስለምደፍር አማራ የሚያስመስለውን ነው የሚፈልግ እንጂ ስሜን ያላሰራው ያላዘፈነው ሰርግ ላይ ያላስጨፈረው ያላሸልለው ሰው የለም። ሀብታም ማፈሪያ ነው አማራ። ስለዚህ የስማቸው ዘመረ የኢትዮጵያ ንግድ ባንክ ጻፉልኝ። ብሪጅስቶን 1000 መርዳት የምትፈልጉ ሰዎች አሁኑኑ መርዳት ትችላላችሁ። መጀመሪያ የኔ ካሻፕ ሰው የሰጠኝ ካሻፕ ልንገራችሁ። ካሻፕ $ሳይን ተጠቅማችሁ ሌክታና ነው ጣና ሐይቅ ማለት ነው። LAKETANA ሌክታና LAKETANA ይሄ አሁኑ ማስገባት ትችላላችሁ የፈለጋችሁትን ገንዘብ። እኔ አሳይቼ ልረዳው ስለፈለኩ ነው። እንደውም ዳያስፖራዎች በባንክ አትጨናነቁ፣ እኛ በብላክ ማርኬት እንልክለታለን። እኔ ልክለታለሁ። ስለዚህ ራሴት ትራንስፈር አደርግለታለሁ። ዳያስፖራዎች በካሻፕ ልጻፈው ነው። አንዴ ይኸው ተመልከቱ። እዚህ ጋር $ሳይን ካሻፑ ሌክ ይሄ ነው። አያችሁት? ሊቀ ሊቃውንት የሚለው ኮሜንት ላይ ተመልከቱት። እሱ ነው። አሁን መላክ ትችላላችሁ ጋይስ። እውነተኛ አማራ ከሆናችሁ ለአማራ እንቆረቆራለን ካላችሁ እንደነዚህ አይነት ሜዳ ላይ የወደቁ በጣም ብዙ ታሪክ ያላቸው ሰዎችን መርዳት ያስፈልጋል። በጣም እኔ ትናንትና ስትረባረቡ የነበራችሁትን በጣም እወዳለሁ፣ አከብራቸዋለሁ። አሁን አመት በዓል እንደሆነ አውቃለሁ፣ ግን $50 $100 አታጡም። ዲያስፖራዎች ከልጆቻችሁ ግሮሮ እንደምትነጥቁ ታውቃለሁ፣ ግን እኔ ኮርቸባችሁ ነው የምጠይቃችሁ። ኢትዮጵያ ውስጥ ያላችሁ አቅም ያላችሁ ሰዎች ደግሞ የባንክ አካውንቱን ልንገራችሁ። 1000 ገብታችሁ ደግሞ አሁን ያለው የምትሉ ሰዎች ደግሞ 1000 ቁጥር በመጻፍ 1000 ቁጥር ጽፋችሁ አስገባችኋለሁ። ቀጥታ ታዋሩታላችሁ። ባንክ አካውንቱ ጻፊ ብሪጅስቶን 1000 ማለት ነው 2199 1645
4 እደግመዋለሁ። የሚሳደቡ ሰዎች ብሎክ አድርጉ። እኔ 2 እግር የግራ እግር መሀይም እኔ ቤት እንዲመጣ አልፈልግም። ይሄ የአማራ ጠላቶች ናቸው። ቴንኪው ጌች የሚለው ጽፎታል 10219916 ስማቸው ዘነበ አይደለም ዘመረ። ስማቸው ይኸው ጆሮአችሁ እኮ አታዳምጡ። ዘበነ ብለህ ትጽፋለህ። ስማቸው ዘነበ አይደለም ዘመረ መ ኦኬ ሁላችሁም ጻፉት። ቴንኪው መሲ ስማቸው ዘመረ 1021991645 አሁን በዚህ ማስገባት ትችላላችሁ። ዲያስፖራዎች ደግሞ በካሻፕ ማስገባት ትችላላችሁ። ቴንኪው አረብ ሀገር ያላችሁ ሰዎች ደግሞ ይሄንን አካውንት ተጠቀሙ። 100 ድርሃም ብትልኩለት በ38 ወይ በ50 ሲባዛ 5000 ብር ማለት ነው። 300 ድርሃም ብትሰጡት 30,000 ማለት ነው። እንተባበር። ዛሬ ቀጥረነዋል። ባንኩ ባይስተካከልም ይገባል። 1000 ብር ገብቶ አየው ካለ እየገባ ነው ይሰራል ማለት ነው። ስለዚህ አሁን አያሳየውም። መጦ ግን ያመሰግናል። ያስገባችሁለትን ሰዎች እኛም እናመሰግናቸዋለን። እስኪ አሁን 1000 ቁጥር ጻፉ። ገብቼ እሰጣለሁ። ምቀኛ የተበለጥክ አትናደዱ። እኔ ሌጀንድ ሰው ነኝ። ከዚህ በኋላ እኔን ማውረድ አይቻልም። እኔ ራሴን በራሴ ጊዜ የሰቀልኩ ሰው ነኝ። በምንም ልምጣ በምንም እኔ ሀቀኛ ሰው ነኝ ብዬ አስባ ፖለቲከኛ ነኝ። አባታችን ፖለቲካ ውስጥ የለበትም። መረዳት ይፈልጋል። መንገድ ላይ ወድቋል። ስለዚህ እንረዳዋለን። እኔ ራሱ በውስጥ መስመር ጥሩ ዲያስፖራችን ሰብስቤ መርዳት የምችል ሰው ነኝ። አቅም አለኝ። ስለዚህ እያንዳንዳችሁ ግን 50 ሎሚ ለ50 ሰው ጌጡ ነው፣ ሽታው ነው። ለአንድ ሰው ግን ሸክም። $20 ሁላችን ብንሰጥ፣ $50 ሁላችን ብናዋጣ፣ $10 ሁላችን ብንልክ፣ በዚህ ካሻፕ 50 $100 ሁላችን ብንልክ ይህንን አባታችን ሚሊዮነር ማድረግ ይቻላል። መኪና መግዛት ይችላል፣ ባጃጅ መግዛት ይችላል፣ ቤት መግዛት ይችላል። ተጡሮ በሰላም መሞት ይችላል፣ ማረፍ ይችላል፣ ማለፍ ይችላል። ስለዚህ እንደ ቅርስ ነው ማየት ያለብን። ስሜን ብቻ አይደለም፣ ስማቸው ዘመረን ብቻ ሳይሆን ሌላ ቆምጫምባው የተባለን ሰው በስነ ስርዓት አቅርበን ታሪኩን እየጠየቅን ልናግዛቸው ይገባል ለማለት ነው። 1000 ቁጥር ጻፉ። ገብቶ ሰጣለው። እኔ አም ቬሪ ሃፒ ቱ ሄልፕ የምትሉ ለመርዳት እወዳለሁ የምትሉ እውነተኛ ሰዎች፣ ንጹህ ኢትዮጵያኖች፣ አማራዎች፣ ሌሎችም እንረዳለን የምትሉ በተለይ አማራ ልጆች 1000 ጻፉልኝ፣ አስገባለሁ። እኔ አማራ ነኝ፣ እኔ አማራ ሲበደል ይከፋኛል ምናምን የምትሉ ሰዎች ውሸታም ናቸው። መቄዶንያ የተባለ ወራዳ ሌባ ግን ይሄን አባታችን ወስዶ ቢያመጣላችሁ $1000 ተዋጣላችሁ፣ ሌባ ስለሆናችሁ። መቄዶንያ ግን ራሱ መንግስት የሚጠቀምበት ገንዘብ መሰብሰቢያ ድርጅት ነው። ዘማችሁ ቀጥል። አመሰግናለሁ። ሊቃውንት ሞጣ ቀራኒዮ አባታችንን ያው ማታ ሞክሬ ነበር። ኢንአክቲቭ ነው የሚለው በኢትዮጵያ ንግድ ባንክ ማታ ቃል ገብቻለሁ። በቀባውት ቃል መሰረት ኢንአክቲቭ ነው ያለኝ አካውንቱ ማለት ነው። 1000 ብር ታዲያ እንዴት ሊገባ ይችላል? ሞክሬው እኔ ኢንአክቲቭ ነው። አሁንም መሞከር ይቻላል። ሌሎችም ሞክራችሁ ከሆነ እኔ ጋር የሚያሳይ እንደዛ ነው። አግኝተናል አላ 1000 ገብቶ ከተገኘ ይሰራል ማለት ነው። እኔ አሁንም ሞክሬው ነው ይገባው። እንዲያውም ቅድም ላይ ዲያግሜ እየላኩ ነበር። አንቀበለውም። ኢንአክቲቭ የሚለውን አንቀበል። ምክንያቱም ስሜ አይዋሽም። ትልቅ ሰው ነው። 93 ዓመት የእድሜ ባለጸጋ ነው። 1000 ብር ገብቶለት ነግሮናል። ይሰራል። አማራዎች አታጭሩ። አልበርት ሰላም ቀድሜ ሞጣ አረ ሃይ ሞጣ ቀጥል። ሰላም ነው። ሰላም ከየት ነው? ከወሎ። ቀጥል። ሰላም
እንዴት ነህ? ሰላም ነው? ምንድን ነው አንተ አማራ ብቻ ነው እንዴ የምታስገባው? ኦሮሞን አታስገባም እንዴ? እኔ አልከለከልኩም። ይኸው ገብተሃል እኮ ብዙ ጊዜ አማራ ነው የምታስገባው። ዝም ብሎ ጎጃሜ ጎንደሬ ያልከ ለምንድን ነው አንተ በብሔር የምትከፋፍለን? ብሔር አንተ አይደለ ጡቴ ላት የተቆረጠ የምትል አንተ ድንቆ ማይ ዝም በል አንተ። ምንድን ነው እንደዚህ ሀገሪቷን 10 ቦታ ልትከፋፍል ፈልገሃል መሰለኝ። ሰው ሆነህ ደግሞ ትላልቅ ሰው ጋር ሆነህ ታወራለህ እንዴ? አንተ ሰው ተብለህ መጀመሪያ ፀጉርን በላም ሽንት መታጠብን አቁም። አንተ ድንቆሮ ልጅ አባገዳ ውጣ። ቅቤን እዚህ በዛፍ ቀባን ትይዚያች ልጅ። እኛ አማራ ነን። ይኩስኩስ ቃጥል 1000 ጻፉልኝ ገብቼ እኔ እሰጣለሁ የምትሉ ሰዎች እና አባታችን በዚሁ አጋጣሚ እኔ አስገባለሁኝ 2000 በኔ በራሴ አሁን አስገባለሁ። ሞጣ የአማራዊቱ ልጅ መሆኑን ደጋግማችሁ ንገሯቸው። አባት ሞጣ የአማራዊቱ ልጅ ጀግናና ብርቱ ለማንም የማይንበረከክ ስንት ትግል ስንት በቤተሰቡ በማንነቱ ያልተሞከረበት ያልተደቀለበት ነገር የለም እና ከአማራነቱ ንቅንቅ ማይል አማራን ያስመሰከረ ጀግናና ብርቱ መሆኑን አባታችን በዚሁ አጋጣሚ ሞጣን እንድታዩና ማንነቱ እንድትነግሩ እንፈልጋለን። ሰርኬን አመስግናት። ሰርኬ $50 ልካለች። ሰርኬ $50 ልካለች። አመሰግናለሁ። አመስግናት። ሰርኬ እንደምነሽ ያቀርብሽ ያላየኝ $7500 ማለት ነው። ለስሜ ዘመረ። ኦኬ ማርኮ ቀጥል። ሚውትን አንሳ ማርኮ። ልጅ ሞጣ ሰላም ነህ? አባታችን እንዴት ኖት? ሰላም ብያለሁ። ቀጥል። ከየት ነው? እኔ ከውጭ ነው የምኖረው፣ በስደት ዓለም ነው የምኖረው። ሞጣዬ አባታችን እናውቃቸዋለሁ፣ ጎጃም በረንዳ እናውቃቸዋለሁ እና በጣም ታላቅ አባት ናቸው። እዛው ሰዎች ነገ እንዲያስገቡላቸው አደርጋለሁ ከሀገር ቤት። ግን በጣም ደስ የሚሉ አባት ናቸው። ጨዋታቸውን አይቼ እውነት በጣም ነው የተመቹኝ። ሞጣ ደግሞ ለምታደርገው ነገር እኔ ብዙ ጊዜ የኢትዮጵያን ቲክቶከሮች ላይቭ ላይ አላይም። አንተን በጣም ነው የምከታተለው። ፖለቲካም ጥሩ ነው፣ ጨዋታም አዋቂ ነህ። በጣም ነው የምንወድ ሞጣዬ። በጣም እኔ ባለፈው ብዬ ነበር ሞጣ ሰፈር በስም ተሰይሟል ስለ አልተቀበልከኝም። አባታችን ማረጋገጥ ይችላሉ። ሞጣ ግቢ ያውቃሉ፣ ጠይቃቸው ጎጃም በረንዳ ላይ እና እናረጋለን፣ እናገዛቸዋለን። ብዙዎቹ እዚህ ጋር ያላችሁ ሰዎች አባታችን እናገዛቸው። ማርኮ በጣም አመሰግናለሁ። ውጭ ነው ያለው እረዳለሁ እያለ ነው። ከተማው ሰላም ናለው። ሞጣ አባታችን እንግዲህ በጣም ደስ የሚሉ አባት ናቸው። የኢትዮጵያ ኩራትና የባህል አባታችን እኔም በታለኝ ታቸው ሰርቼ መኖር ይችላሉ። ለአባታችን እኔም 1000 ብር የኢትዮጵያ ብር አስገባለሁ። አመሰግናለሁ። ከተማው አመሰግናለሁ። ከቤት አማራ ታይም ኢዝ ጎልድ። ቀጥል። ሚውትን አንሳ። ጊፍት የምትሰጡ ሰዎች አመሰግናለሁ። ስጡ፣ ጊፍት አስገቡላችሁ። ታይም ኢዝ ጎልድ። ቀጥል። ሰላም ነው? ሰላም ብያለሁ። እንዴት ነህ? ቀጥል። ወደ ዋናው ቁም ነገር አባታችን ሰላም በልልኝ። አማን ጀዝባዎች አትግቡ አላልኩም? አብርሃም ሰላም። ጀዝባ እዚህ ቤት እንዳይገባ ቂጥን እየወጋው ነው ማባረር። አብርሃም አንተ እንደውም ብሎክ ሳላረግ ነው ምሬ ያለው። አብርሃም ቀጥል። ሚውትን አንሳ። አብርሃም ካልቀጠለ አለሃ ሚዲያ ቀጥል። አብርሃምን አውርዱት። ሀለሃ ቀጥል። ማን ነው ሰላም የሚለው? ቀጥል። ባለ ትልቅ መቀመጫዎች የተዳችሁ ለትልቅ መቀመጫ አንበሳ የምታወርዱ ትልቅ መቀመጫ ስታይ $500 የምትለቁ ሰዎች የታላችሁ? አማራዎች የትልቅ መቀመጫ ሱስ ያላችሁ ሰዎች የታላችሁ? አሁን እናዝናለን። ቀጥል። ሀለሃ ወረደ እንዴ?